አንድ ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለ አሁንም ሌላ ቪዲዮ ይኖራል እሱ በእርግጠኛ ኦፍኮርስ ጃኒ ትምጣ ትጠራ እየተባለም ነበረ ነገር እኔ ብር አጥቼ ምናምን አይደለም ሆነ ለመናገር ሜቢ እሱ ወሬውን ለማጣፈጥ ወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው ብር አጥቼ አይደለም ግን ተጠቀምኩት ጀስት የሱን ብር ተጠቅሜዋለሁ ኦኬ ከዛ ኖርማል ሲወጣ ሰጠሁት ማለት ነው ጀስት አላ ተመልሷል ብሩ አዎ እንዴ እንደ ተመለሰ መች ተናገረ እንዴ እነሱ ያምሻል እንዴ 1 ሚሊዮን ብር ሰጠዋት ነው ያለ ታዲያ ያምሻል እንዴ አረ በኢየሱስ ስም እግዚአብሔር ምስክሬ እንዴት አድርጎ ነው የሚሰጠኝ ቤት ያ ነው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ሰጠኝ እኮ የሚመለስ ነው ያለው ሜቢ የሚመለስ አላለም በጭራሽ አላለም የሚመለስ ጨርሶ አላለም ባይዘው መግባት ነበረብሽ ዳራችን ሰውኝ እዛ ላይ ብላይ በጣም ብዙ ሰው ነበረ ዋስችል ነበረ ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ እንደዚህ ረጋ ብዬ ልመልሰው ብዬ ነው ገባችሁ ሶ 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው ጀስት እኔ ተጠቀምኩት እንደ ራሴ ተጠቀምኩት ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ ጃኒ 200 ሺህ ብር ላኪልኝ ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለው ከዛ አመቱን ሙሉ ተጠቀመ ማለት ነው እንደዛ እያደረኩ እየላኩለት ሶ ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም ኦኬ ይሄው እንግዲህ ሰምታችኋል ብሩም የሰጣት ነገር የለም ተመልሷል ብሩ 1 ሚሊዮን ብሩ ተመልሶለታል አሁን ይሄ ነገር ነው እኮ ሰው ግራ መኪና ምናምን እያሉ ነው መሰለኝ ሌላ አብራችሁ ነበራችሁ እንዴ እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በጣም በሳቅ ስሞት አሁን እሱ ተለቆብን ነው ማን ይልቀቀው የማውቀው ነገር የለም ለቀቃችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቼው እየሞትኩ ነበረ እኔ ራሱ ሳቄ መጥቷል አልዋሽም እሱ አስቆኛል እሱ ቪዲዮ ማለት ነው ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ ሌላ ሰው የለም ምክንያቱም ከእሱ ጋር ነው የነበርሽው እሱን መጠንቀቅ አለበት ነው የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም ያን ነው ምለው ጎንደር ይላሉ አረ ስለ ጎንደር መልሽልኝ የጎንደር ነገር መቼም አበራ ኦኬ የራቁት ቪዲዮ ይኖረዋል ምክንያቱም እሱ የግላችን ነው አይ ነው የግል ጉዳይ አደራ በዚህ ሰዓት ከጎኗ መሆን አለብህ አደራ እያልኩ ነው አዶናይ ይኸው በምታየው ጉዳይ ነው አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው ጥሩ ነገር ላይ ናችሁ እግዚአብሔር ለቁም ነገር ያብቃችሁ ነው ምለው ያንን አደራ ለማለት ነው በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ በዚህ አጋጣሚ ያውቃል ምንም ኖርማል ነው እሱ ያውቃል አሁን ሰው ማያውቅ ምናምን መስሎት ነው ምንም ነገር የለም በቃ ስልክ ነው ያወራሁት ሌላ ነገር ምንም የለም ዳሴ ኦኬ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም እስር ቤት ሆኖ የምትጠይቂው ሰው ነች ውክልና ያለች ሰው ነች ገብቶሻቸው ማን የደወለ ጎንደር ላይ እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች ራሱን የደወለው ሰምታችኋል ደግሞ ለአጭር ደቂቃ ነው 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራ በዛ ሰዓት ምን ሊወራ ይችላል እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል እንደፈለጋችሁ ብትሉ ነው ባዝሩም ውስጥ ሆና ነው የምታወራ ሲባል ባዝሩሙ ውጭ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቆኝ ነበረ ማለት የተለቀቀው ድምፅ ላይ ማለት ነው ይዘ ልክ አይደለም እኔ አይደለሁም የማን ድምፅ ነው እሱ እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅ እኛሱ በስልክ ነው ያወራ ነው ቪዲዮ ኮልም አላወራሁም ቪዲዮ ኮል የለውም እኮ
ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድን ነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔ እንትን ለማለት መታው መስቶትን ከላይ እንደዚህ መስቶት ነበር። መስታወቱን አሳየን ከፍ አድርጊውና። አይ ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስታወት ነበረ እዛ እያለ እዛኛው ቤት እያለ። ከዛ እሱ መስታወት ሲመታው ያ መስታወት እዚህ ጋር ረፈብኝ ትከሻዬ ነው። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ከተጠቀ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮቹም አላስፈላጊ ስለሆኑ ቪዲዮቹን አጥፍቻቸዋለሁ። ሰላም ጋይስ፣ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ። ከጆን ዳንኤል ጋር ማለት ነው እና ዛሬ በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ኤአይ ነው ብለን ጌታ ኤአይ ነው ብለን ታርቃችሁ እሺ። እኛስ የት ነው የምንሄደው? የት ነው የምንገባው? ብቻችሁ ብቻ ነው የምታረቁ? ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ከአንተ ኋላ አንተ ሳታቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የእነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምነው። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድን ነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን መዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባቸው አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይህንን ቪዲዮ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም፣ ከብዶኝ ነበረ። ዛሬ ጨንቆኝ ነበረ፣ ደብሮኝ ነበረ። ከዚህ ምንድን ነው የምማረው? አይ ቲንክ አንዳንዴ መማር ይሰለቸኛል። ነው አይሰለቻችሁም? አንዳንዴ በህይወት መማር አይሰለቻችሁም? ዋት መማሩ የሚቅርብኝ ዝም ብዬ ልኑር ብቻ ከነ ድብርቱ ከነ ጭንቀቱ ከነ ምናምኑ ህይወት ነች፣ በቃ ዝም ብዬ ልኑራት ብላችሁ አታውቁም? ሰው እንደዚ አይነት ቀን ያሳለፍኩት ዛሬ እላችኋለሁ። ግን አዶናይ ነኝና መማር ወዳለሁ ከህይወት
የዛሬ ትምህርቴን ላስረዳችሁ እፈልጋለሁ። አይ ቲንክ እግዚአብሔር የሆነ አዲስ ነገር ሲያቀድላችሁ ሁሌም በፈተና ነው የሚያሳልፋችሁ። እኔ ልብ ብዬ አስተውየዋለሁ። እኔ እንደኔ በጣም በብዙ ፈተና ያለፈ ሰው የለም። ንገራችሁ ጋይስ፣ በብዙ ነገር ተፈትኛለሁ። በብዙ ንቀት አልፌያለሁ። በብዙ ውድቀት፣ በብዙ ኖ እምቢ፣ አንተ በቂ አይደለህም ምናምን በጣም ኤክስፒሪየንስ ያደረኩኝ ሰው ነኝ። በእነዚህ ነገሮች አልፌያለሁ እና አስተውያለሁ። የእግዚአብሔር የበረከት ፕሮሰስ አይቼዋለሁ። ስቴፕ ባይ ስቴፕ ምን እንደሚመስል ሁሌም አንድ እግዚአብሔር ማለት ነው በረከት ሲያስብልህ መጀመሪያ ምን ያደርጋል መሰላችሁ? ድክመትን እንድታይ ያደርጋል። ያለህበት አዘቅት እንድታይ ያደርጋል። ያለህበት ጨለማ፣ ጭንቀት፣ ራስን መጥላት፣ ሁሉም ነገር ማለት ነው። ከዛ በኋላ መሰላችሁ ጋይስ ይህ ማስተዋል ወደ አዋቂነት ይቀጥላል። ስለ ህይወት ማወቅ ትጀምራላችሁ። ስለ ራሳችሁ ማወቅ ትጀምራላችሁ። ስለ ብዙ ነገሮች ማወቅ ትጀምራላችሁ። ምንም ሆነ ምንም ይህ ሰው ግን ሰላሙ መጠበቅ መቻል አለበት። ሁለታችሁ ስርዓታችሁን ያዙ። እኛ የእናንተ ጉዳይ አይገባም። የዚህ ሰውዬ ነገር ግን ሁላችንም ይመለከተናል። ሰላሙን ማግኘት አለበት። ስራውን ወጥሮ ይስራበት። እሱ ስራ ላይ ነው። ለአንድ አፍታ እንኳን ስለ እናንተ እንዲያስብ ጊዜ አንሰጠው። ለአንድ አፍታ ማለት ነው። እናንተ ሁለቱ ስርዓታችሁን ያዙ። ልጁን እንፈልገዋለን። እጅግ በጣም ጠቃሚያችን ነው። ደጋግመን ተናግረናል። እኔ በተለይ ማለት ነው የዚህ ልጅ ጉዳይ ጭንቄ ነው። ስለዚህ ስርዓታችሁን ያዙ። ሁለቱ ስርዓታችሁን ያዙ። ልጁን